ወጣት አሊ ሞቲ ይባላል። ወሎ የጅሌ ዱሙጋ የሰንበቴ ከተማ ተወላጅ ሲሆን በሹፍርና ስራ የሚተዳደር ወጣት ነበር። በስራ ላይ ያለ ትናንት በጎንደር መታወቂያው ታይቶ ኦሮሞ ሆኖ በመገኘቱ ብቻ በአማራ ልዩ ኃይል በጥይት ተደብድቦ ተገድሏል። የነፍጠኛው ስርዓት የኦሮሞ ልጆችን አድኖ መግደሉን እንደቀጠለ ነው። ይህ የምትመለከቱት ልጅ ደጀኔ ግርማ ይባላል። በማይታወቅ ወንጀል ተጠርጥሮ ሰላሌ በግራር ጃርሶ ከ25 ቀን በላይ ከታሰረ በኋላ የሰሜን ሸዋ ከፍተኛ ፍርድ ቤት በራሱ ለራሱ ወስኖ ፈርሞ እንዲወጣ ያደርገዋል። ከዚያም የደብረ ሊባኖስ ፖሊስ የወረዳችንን ስም አጥፍቷልና አሳልፋችሁ ስጡን በማለት አሁን በደብረ ሊባኖስ ወረዳ በሽራሮ ከተማ በእስር ላይ ይገኛል። ኦሮሞ ከዳር እስከ ዳር ተነስቶ መሪዎችን ፍቱልኝ፣ የነፍጠኛው ስርዓት በቃኝ ማለትም እንደሚገባው እየተነገረ ነው። ኦሮሞ እንደተናከ ከሰውነት የወረደ ኑሮ በውርደት ወደማይቀረው ሞት ከመሄድ የጀግና ሞት ለመሞትና ጥሩ ስም ከመቃብር በላይ ለማኖር መዘጋጀት አለብህም እየተባለ ይገኛል። ተመስገን ጥሩነህ የአማራ ክልል ፕሬዝዳንት ሃጫሉ ሁንዴሳን የገደሉት እነ ጀዋር መሆኑን ተናገረ። የኦሮሚያ ክልል የጸጥታ ኃይሎች በእነርሱ ላይ የወሰዱት እስራትና ግድያ ከመጠን በላይ እንዳስደሰታቸውና እንደሚያደንቁ ተናግረዋል። በዚህም የአማራ ክልል ደስተኛ እንደሆነም ገልጸዋል። ከዚህ መረዳት የሚቻለው በኦሮሞ መታሰርና መገደል የሚደሰቱ ሰዎች ናቸው። እንግዲህ ከኦሮሞ ጋር ስለ አንድነትና የጋራ ሀሳብ ግንባታ የሚያወሩት የነፍጠኞች አሻጥርና ፕሮፓጋንዳ እንደዚሁ ታሪክ የጭቆና የእስራትና የግድያ ታሪክ ነው። ሚኒሊክ ለ140 ዓመታት በግፍ የኦሮሞን ህዝብ ጨፍጭፎ ነው የጭቆና ቀንበሩን የጫነበት። ዛሬ ደግሞ በዶክተር አብይ አህመድ አጋፋሪነት በ21ኛው ክፍለ ዘመን መጨረሻ ደግሞ ጭቆና ወደ ጭቆና ሊመልሱት የኦሮሚያን ህዝብ ክልል መንግስት ከሚባለው ኢስሙላ አሻንጉሊት መንግስት ጋር ነፍጠኛ በዚህ መልኩ የኦሮሞን ህዝብ ለእርድ እያቀረቡ ነው። የአገው ህዝብ የክልልነት ጥያቄ የአገው ህዝብ ራሱን በራስ የማስተዳደር መብት ሙሉ በሙሉ ለማረጋገጥ የአገው ብሔራዊ ክልላዊ መንግስትን ለመመስረት ለአዊ ብሔረሰብ አስተዳደር ዞን አፈ ጉባኤ ጽህፈት ቤት ለዞን ምክር ቤት ቀርቧል። የክልልነት ጥያቄው በሰነድ ተዘጋጅቶ የቀረበላቸው አፈ ጉባኤ ዛሬ በተጠናቀቀው ምክር ቤቱ ጉባኤ ለውይይት አላቀረቡትም። ጥያቄውንም ማፈን መርጠዋል። የአገው ህዝብ ህገ መንግስታዊ ራሱን በራስ የማስተዳደር መብት ማፈን በፍጹም አይቻልም ይላሉ ተወላጆቹ። የትግራይ ክልል ምርጫ ለማካሄድ ወስኖ መንቀሳቀሱ ጸረ ህገ መንግስታዊ እንቅስቃሴ ነው ያሉት አቶ አገኘሁ ተሻገር ህገወጥ ምርጫ በመሆኑ ፌዴራል መንግስት እርምጃ ይውሰድበት የኛም አቋም ነው ብለዋል። የአማራ ክልል የትግራይ ክልልን ለምን ምርጫ ታካሂዳለህ ማለት አይችልም። የፌዴሬሽን ምክር ቤትና ምርጫ ቦርድ እውቅና ስለነፈገው የፌዴራል መንግስት ማድረግ የሚችለውን ያደርጋል። የራያና ወልቃይት ህዝቦች አማራ ማንነት ያላቸው ሲሆኑ ምርጫውን አይደግፉትም። ባለመደገፋቸውም በአሁን ሰዓት እየታሰሩና እየተሰደዱ ተፈናቃዮችን እያስተናገድን ነው ብለዋል አቶ አገኘሁ ተሻገር። ይሁንና የትግራይ ክልል የሚያካሂደው 6ኛ ክልላዊ ምርጫ ጳጉሜ 4 2012 ዓ.ም እንደሚካሄድና ለተፎካካሪ ፓርቲዎች የተፈቀደው የበጀት ድልደላ ከነገ ጀምሮ እንደሚለቀቅላቸው የትግራይ ክልል የምርጫ ኮሚሽን አስታውቋል። ዜና ኮቪድ-19 በሻሸመኔ ከትናንት በስቲያ በማረሚያ ቤቶች በተደረገ የኮቪድ-19 ምርመራ ከ29 ናሙና 23ቱ በኮሮና ቫይረስ ተጠቅተዋል። እንዲሁም የምዕራብ አርሲ ርዕሰ መዲና በሆነችው ሻሸመኔና በሁሉም ወረዳዎችና የከተማ መስተዳደር ውስጥ ያሉ ማረሚያ ቤቶች፣ ፖሊስ ጣቢያዎችና የመንግስት ትምህርት ቤቶች ሙሉ በሙሉ በእስረኞች በመምላቱ አሁን የግል ትምህርት ቤቶችንም አጋምሷል። ኮሮና በጥሩ ሁኔታ ተደራሽ እንዲሆን መንግስት እየሰራ ይገኛልም ሲሉ የአካባቢው ነዋሪዎች ያማርራሉ።